ሰላም በርቺ በርቺ ታምጣለህ ይሻል ይሄ ነው እንዴ ነው መስራት የነበረብሽ ታታታም ፍሬ በላተን ወጣ ሳምሰኝ በዳዴ ጀንጀራ ብር እነነ ፊኛ ነፍቶ ያፈነዳ ሰው 50 ድርሃም ይወስዳል ማለት ነው። ሰላም የኛ የተከበራችሁና የተወደዳችሁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። አዎ እኔም በመቀጠል የኛ ውድ ቤተሰቦቻችን ሰላም ስራ ቆይታ እንዴት ይመስል ነበር? አለን እኛ እግዚአብሔር ይመስገን። የኛ ጣፋጮች ስራ አሪፍ ነው። አሪፍ እንትን እኮ እያየሁ ነው እኔ እነሱን ያሉት እንትን አይቻለሁ። አሪፍ አለመሆኑን አይቻለሁ። እያስመሰልሽ ነው። አሪፍ አለመሆኑን አይቻለሁ። ግን ያው ለምዶብን ነው አሪፍ ነው የምንለው። ይሁን እና ዛሬ ከሰላም ጋር ትንሽ ፏል እንመተናል። እናንተም ፏል እናረጋችሁ ወይ ወጣቻለሁ ክርስቶስ ምንድን ነው የምታረጊው? ነገና አይገናፍልም ይጂ ቀለብስ እዚህ ማለት ነው። ቁጭ እያለን ማለት አሁን ለቁርስ ሰዓት ነው የገባነው። ለቁርስ ሰዓት እንደቂቃ ተሰጥቶ ታውቃላችሁ? 30 ደቂቃ ተሰጥቶ እኛ ደግሞ በራሳችን ፍቃድ 30 ደቂቃ ጨመርንበት ማለት ነው። ከዛ አንድ ሰዓት እንቆይና ከዛም በኋላ እንወጣለን። አንዳንዴ ከተኩል የምንወጣበት ጊዜም አለ። ሴትዮዋ ደግሞ አይምሮዋ በሌላ ነገር ከተጠመደ ወይ 2 ሰዓት ወይ 2 ሰዓት ተኩል ነው ቆይተን ነው የምንወጣው። የምርና ግን እሷ ትኩረቷን ወደኛ ካደረገች በቃ ቶሎ ነው የምንወጣው። ምክንያቱም ተመጣጣኝ ስልካችንን ትወስዳለች ምናምን ብለን ስለምናስብ ብዙም አንቆይም። ሁኔታውን አይተን ነው እኛ የምንቀያየረው። በነገራችን ላይ ግን ይሄንን ሰውን ደግሞ በቃ ምላሷን ማዳዘጃ ወጥቶልናል። የምር ዝም ብላናለችና አይ ደስ ይላል። እናንተም እንዲህ ትበላችሁ የማዳም ቅመሞች። ይሄ የሆነ ዝም ምናምን ቢሉ የሁሉም ሰው ስሜት ነው ማለት በቃ እነሱ ዝም ሲሉ ነው ስራውን መስራት የምንሰራው። ከጮሁ ካተነጫነጩ ምናምን ያው ስራውም አይሄድም፣ ጊዜውም አይሄድም፣ እኛም እንበሳጫለን። በቃ በጣም ብዙ ነገር አለ እና ሰላም እስከመጥማታ ድረስ እኔ ሀሳቡን ልንገራችሁ። 25 ድርሃም አዋተን ላንሳው እንደ እሷን ብር አትለቀኝም ልተው ላንሳው የኔ የሷ ደግሞ እዚህ ጋር ያለው አሁን ካናሳው ትበላኛለች። እዚህ ጋር አሳያችሁ እንዲህ እያልኩኝ እና ማለት ነው። ምን መሰላችሁ? ይሄንን ፊኛ ነፍቶ ያፈነዳ ሰው 50 ድርሃም ይወስዳል ማለት ነው። አይ 50 ድርሃም ይወስዳል። በእኛ ሀገር ግን ስንት ነው? 25 ድርሃም ስንት ነው? ላስወርድ እንደኔ ግን ማለት ነው። ብራችሁን በኢትዮጵያ እያባዛችሁ ራሳችሁን ብታሳብዱ ልጆች አላችሁ። እኔ የሆነ ነገር በገዛ ቁጥር በኢትዮጵያ ስንት ነው? የምር እንደዛ ነው የማስቡና ግን አታስቡ። ጥሩ አይደለም። የምር ጥሩ አይደለም። በኢትዮጵያ ታስቡ ብዙ ነገር ይጎላል እና በቃ ብሩም ከፍ ይልባቸዋል። ለዛ ይቅርባችሁ በኢትዮጵያ ማሰብ እና ማን እንግዲህ 50 ድርሃም እንደሚወስድ ያላጠራኝ እቺ ትንፋሿ እግዚአብሔርን የሌለ ነው። በጣም ትንፋሽ ያላት። እኔ ደግሞ የለኝም ጉዴ ብሬን ተበላው። ገና ከአሁኑ ታይዛን ጫወት ብሬ ወይ ታመጣለህ ወይ ትሄዳለህ። የትኛው ይሻላል? ማምጣት ነው መሄድ? ማምጣት ያንን ያመጣል። የሷም ይኸው ብሬን አትንኪ ብላለች። ገና ከአሁኑ ያው ስበላ ማምጣቱ ለማይቀር ካሸነፍኩ ማምጣቱ ለማይቀር ብሬን አትንኪ ብላኛለች እና ማለት ነው ጠብቃታለሁ። ምን አድርጋ እስከምትመጣ ድረስ ምኑ
ልስጥሽ። ማስረጃ ተቀብያለሁ። እሺ ለመጀመር ወይኔ ፈጣሪ እርዳኝ። እቺ ልጅ በጣም ትንፋሽ አላት እና አልችላትም። ብሬ መበላቴ ነው። ለመጀመር 1 ለመጀመር 2 ለመጀመር 3 ተበላ ብሬ እንደገና ማንባት አለብን። ግን የልፋቴን ዋጋ ከበላሽ አንቺ በቃ አስቴት አታደርጊልኝ? ተስማምተናል። እኔ እኮ መጀመሪያም ተናግሬያለሁ። እቺ በጣም ትንፋሽ አላት። ላለመሳቅ ወጨው እመቤቴን ማለት ነው። ይሄንን ቪዲዮ ድጋሜ ነው የሰራነው እና በቀደም ዕለት ተበላሽቶብን ነው የዛኔው። እንደውም ላስገባ እንደ ቪዲዮ ላስገባ። ይሄንን ከተናገርኩ በኋላ ቪዲዮውን አስገባዋለሁ እና እየሰራን እግዚአብሔር እኔ ገና እያደረኩ ሰው አክላለሁ ማለት ነው። ግን መጨረሻ ላይ እንትኑ ምንድነው የሆነው? ቪዲዮ እኛ እየሰራን እያለ ቪዲዮ አልቀዳም እና እስከ ተወሰነ ጊዜ ቦታ ብቻ ነው የቀዳው። የዛን ቀን አሸንፋኛለች። የዛን ቀን ኦልሬዲ ፈንድቷል። የዛን ቀን ስላልተቀረጸ ነው። ዛሬ ማሸነፍ ያለው ሰላም አንተ ብር አምጣው ብዬ ነበር እኮ ገራንተ አምጣ ራሱ አይደል አምጣ ብዬ ካልነበር ራሱ ትሄዳለህ። ቆይ አይደል ልጨፍነው እሺ በላይ እዚህ ተሰራ አስተያየት አታርጊልኝ። እሺ አስተያየት አደረጋት ከዚህ ላይ በዚህ በአመት ወር ሆነ ነገር ገዛልሻለሁ። አስተያየት በአመት ብር በ10 ብር መገኘት ይሄን ነገር መቼም እንደምሽ ትሞክሪው አይመስለኝም። ከአንቺ ጋር መቼ ብሬን ትክሰርልኝ። እኔ ግን ምንም ገኘልኝ ከውስጡ ምራቃ በንት ምን ረቆስ መገኘት ይሄው ቤተሰቡ ስጃል በእናንተ ፊት ተቀብያለሁ፣ አሸንፊያለሁ። ተቃተ ዘኝ መዳኒ ዛሬ መጨብዬ ስታየው ሁለት ስታየው ታድር ብሬ በቃ ተንቼ ማለት ነው። በቃ አይዲያውን እኔው ልባላ ብለሽ በቃ
እኮ ደግሞ ድጋሜ ሰርቼ ነበር። ለቃቂኝ እሺ በቃ ቃል የምገባልሽ እኔ በዚች በ10 ብር ማለት ነው። እንሻት ባዝሊን አለኝ ይበላ ነገር ግዢ ይበላ በቃ ኢንዶሚ ገዛልሻለሁ። ይሄ የሚጣፍጠው ኢንዶሚ አንድ ሀብቴ የሚጣፍጠው ኢንዶሚ ግዢ ትያለሽ? ያ አንድ ሀብቴ በቃ ችግር የለውም። አንዱን ኪስ እንገዛለን። በቃ 25ቱ ለሱ እንበል። የኔ አይደለም በቃ ማለት እኮ ነው። የበላሽ እሱ ከተበይሳ ባላው እንጂ ማለት ነው። ባላው እንጂ ቆይ ነው ሰርቻ መጣው አንቺ ሰንገ የተገኘውን አብረን ቤት የኔን እኮ ነው የበላሽው ማለት እኮ ነው። ተባብኩ አሁን እንዲያልሽን እንደበላሽ ባላሽ ነው ላይ እንዲያልተሽኝም እኮ እኔም እኮ ሰርቼ ነው የመጣሁት። አንቺ ሰርተሽ አምጣሽ ነው ደግሞ እንዲያል ነው የሰርተሽ ሰርቼ ተንፋሽ ነው አንቺ ተንፋሽ ነው መብራት አልቻልሽ ምን ላድርግሽ? እሺ በሳምንት እኔ ታተኛ አይደለም ብቻ ለማንኛውም የምር በቪዲዮ ዘና ፈታ እንዳላችሁ ተስፋ እናደርጋለን እና በሌላ ቪዲዮ ተመልሰን እስከምንገናኝ ልንታዋጣው ነው ተመልሰን እስከምንገናኝ ድረስ ሰላም ሁኑልን። ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ላይክም ሼርም እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ብሬ አራ እንዲሾው ቤያችሁ ቆይ ያለ ብሩ ያለ በብር በጥያቄ ችግር የለም። ቻው ብሬ ቻው። ቆይ እንዲህ ላድርግልሽ ታምጣል የለውም ይልሻል። ይሄ ነው እንዲህ ነው መስራት የነበረብሽ። ታስታጣብሽ ብሬ በላተን ወጣ ሳምሰኝ ብር እናትዬ በሱ የመጣ ቀልድ የለም። አባቴ ይሄ ነው ሀገር ያወጣ። ይሄ አይደለ ለዚህ እኮ ነው አይደለ የተሰደድነው።